ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ ይሆናል ማለት ነው። የአማርኛን ፊደላት በማጋጠም ቃላትን እንመሰርታለን። ባለ 3፣ ባለ 4፣ ባለ 2 ያሉ የተለያዩ ቃላትን እንመሰርታለን። አማርኛን ለመጻፍ ወይም ለማንበብ ድምጻቸውና ስንተኛ ፊደላት ወይም የማን ዝርያ እንደሆኑ ለይተን ማወቅ ይኖርብናል ማለት ነው። አማርኛን በቀላሉ ለማንበብ ለመጻፍ የአማርኛ ድምጾችን መለየት ግድ ይለናል። ለዚህም የአማርኛ ፊደላትን እንድንለያቸው የማን ዝርያና ስንተኛ ፊደል እንደሆኑ እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ያዝነው ወደ ትምህርታችን ስንሄድ ይቺ ጀማል ብለን ለመጻፍ ስንፈልግ የጀ የመጀመሪያ ፊደል ጀ፣ ይቺ የመ አራተኛ ፊደል ማ፣ ይቺ የለ ስድስተኛ ፊደል ል፣ በአንድ ላይ ስናነበው ምን ሆነ ማለት ነው? ጀማል ብለን ጻፍነ ማለት ነው። ይቺስ ደካማ ብለን ስንጽፍ ደግሞ የደ የመጀመሪያ ፊደል ደ፣ ይቺ የከ አራተኛ ፊደል ካ፣ ይቺ የመ አራተኛ ፊደል ማ፣ በአንድ ላይ ያው ደካማ ብላችሁ መጻፍ ቻላችሁ ማለት ነው። ከዚህ ስንመጣ ወተት ብለን ስንጽፍ ደግሞ የወ የመጀመሪያ ፊደል ወ፣ የተ የመጀመሪያ ፊደል ተ፣ ይችስ የተ ስድስተኛ ፊደል ት፣ ወተት ብለን ጻፍነ ማለት ነው። ያው ወተት። ይችስ ድምር ብለን ስንጽፍ የደ ስድስተኛ ፊደል ድ፣ ይችስ የመ ስድስተኛ ፊደል ም፣ ይችስ የረ ስድስተኛ ፊደል ር፣ አንድ ላይ ድምር ብለን ጻፍነ ማለት ነው። አማርኛም በዚህ መልኩ ድምፃቸውን እየለያችሁ ስንተኛ ፊደል እንደሆኑ ለይታችሁ ካያችኋቸው አማርኛም በቀላል መንገድ መጻፍ ወይም ማንበብ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ጀምሮ ብለን ስንጽፍ የጀ የመጀመሪያ ፊደል ጀ፣ የመ ስድስተኛ ፊደል ም፣ የረ ሰባተኛ ፊደል ሮ፣ በአንድ ላይ ያው ጀምሮ ብለን መጻፍ ቻልነ ማለት ነው። ይችስ ደረጃ ብለን ለመጻፍ ስንፈልግ ደግሞ ይቺ ማናት? ይቺ የደ ቤተሰብ የመጀመሪያዋ ማለት ነው። ደ፣ ይቺም የረ የመጀመሪያዋ ረ፣ ይቺ የጀ አራተኛ ፊደል ማለት ነው። ጃ ስናነበው ያው ደረጃ ብለን ጻፍነ ማለት ነው። ይቺ ጸዳ ስንል ደግሞ የጸ የመጀመሪያ ፊደል ጸ፣ ይቺ የደ አራተኛ ፊደል ዳ፣ በአንድ ላይ ጸዳም። እሺ ከዚህ ስንመጣ ይቺ ፕላን ብለን ስንጽፍ የፐ ስንተኛ ፊደል ማለት ነው? የፐ ስድስተኛ ፊደል ፕ፣ የለ አራተኛ ፊደል ላ፣ የነ ስድስተኛ ፊደል ን፣ አንድ ላይ ፕላን ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ጀመረ ብለን ስንጽፍ ደግሞ የጀ የመጀመሪያ ፊደል ጀ፣ የመ የመጀመሪያ ፊደል መ፣ የረ ስድስተኛ ፊደል ር፣ አንድ ላይ ጀመር። ይችስ ደብዳቤ ብለን ለመጻፍ ስንፈልግ የደ የመጀመሪያ ፊደል ደ፣ ይችስ የበ ስድስተኛ ፊደል ብ፣ ይቺ የደ አራተኛ ፊደል ዳ፣ ይቺ የበ አምስተኛ ፊደል ቤ፣ በአንድ ላይ ደብዳቤ ብለን ጻፍነ ማለት ነው። እዚህ ጸሎት ስንል የጸ የመጀመሪያ ፊደል ጸ፣ ይቺ የለ ሰባተኛ ፊደል ሎ፣
ይቺ የተ ስድስተኛ ፊደል ት በአንድ ላይ ጸሎት ጸሎት። ይቺ የፕሪስ ስንል ደግሞ የመ የመጀመሪያ ፊደል የ ይቺ የፐ የመጀመሪያ ፊደል ፐ ይቺ የራ አምስተኛ ፊደል ሪ ይቺ የሰ ስድስተኛ ፊደል ስ በአንድ ላይ የፐሪስ። ኤችስ ጀግና ብለን ስንጽፍ ደግሞ የጀ የመጀመሪያ ፊደል ጀ የገ ስድስተኛ ፊደል ግ የነ አራተኛ ፊደል ና በአንድ ላይ ጀግና ጀግና። እዚህ ስንመጣ ይቺ ድምፅ ብለን ለመጻፍ ስንፈልግ ደግሞ የደ ስድስተኛ ፊደል ድ የመ ስድስተኛ ፊደል ም የጸ ስድስተኛ ፊደል ጽ በአንድ ላይ ድምፅ ድምፅ። ይቺ የጸጥታ ስንል ደግሞ የየ የመጀመሪያ ፊደል የጸ የመጀመሪያ ፊደል ጸ ይቺ የጠ ስድስተኛ ፊደል ጥ የተ አራተኛ ፊደል ታ በአንድ ላይ የጸጥታ ብለን ጻፍን ማለት ነው። ይቺና ይቺ ተመሳሳይ ናቸው ማለት ነው። ከዚህ ስንመጣ ጀመርኩ ብለን ስንጽፍ ደግሞ የጀ የመጀመሪያ ፊደል ጀ የመ የመጀመሪያ ፊደል መ የረ ስድስተኛ ፊደል ር የከ ሁለተኛ ፊደል ኩ አንድ ላይ ጀመርኩ። ከዚህ ስንመጣ ደንብ ብለን ስንጽፍ ደግሞ የደ የመጀመሪያ ፊደል ደ የነ ስድስተኛ ፊደል ን የበ ስድስተኛ ፊደል ብ በአንድ ላይ ምን ሆነ ማለት ነው? ያው ደንብ ብለን ጻፍን ማለት ነው። ከዚህ ስንመጣ በጸጋ ብለን ስንጽፍ ደግሞ የበ የመጀመሪያ ፊደል በ ኤችስ የጸ የመጀመሪያ ፊደል ጸ የገ አራተኛ ፊደል ጋ በአንድ ላይ በጸጋ። እዚህ ስንመጣ ይችስ ስፓን ብለን ስንጽፍ የሰ ስድስተኛ ፊደል ማለት ነው። ይቺ የፐ አራተኛ ፊደል ፓ ይቺ የነ ስድስተኛ ፊደል ን አንድ ላይ ስፓን ብለን ጻፍነ ማለት ነው። አማርኛ ፊደላትን በደንብ መለየት ላልቻላችሁ አማርኛም ፊደላት በቀላል መንገድ እንድትለዩ ይረዳችኋል ማለት ነው። ፊደላቸውን ቅርጻቸውና ስንተኛ እንደሆኑ ጨምረን ስለምናይ ማለት ነው። ወደዚህኛው ስንሄድ ደግሞ ይቺ ገብቶ ብለን ስንጽፍ የገ የመጀመሪያ ፊደል ገ የበ ስድስተኛ ፊደል ብ የተ ሰባተኛ ፊደል ቶ ያው ስናነበው ገብቶ ብለን ጻፍነ ማለት ነው። ጠላት ስንል ደግሞ ጠላት ብለን ለመጻፍ ስንፈልግ እሺ ስንተኛ ፊደሎች ናቸው ማለት ነው? የጠ የመጀመሪያ ፊደል ጠ የለ አራተኛ ፊደል ላ የተ ስድስተኛ ፊደል ት አንድ ላይ ጠላት። ይቺ ከዚህ ስንመጣ ይቺ ጨዋታ ብለን ስንጽፍ የጨ የመጀመሪያ ፊደል ጨ ይቺስ የወ አራተኛ ፊደል ዋ ይቺ የተ አራተኛ ፊደል ታ አንድ ላይ ጨዋታ ብለን ጻፍን ማለት ነው። ይቺ በጸጋ ብለን ስንጽፍ ደግሞ የበ የመጀመሪያ ፊደል በ የጸ የመጀመሪያ ፊደል ጸ የገ አራተኛ ፊደል ጋ አንድ ላይ በጸጋ ብለን ጻፍን ማለት ነው። ከዚህ ስንመጣ ይቺ ገደለ ብለን ስንጽፍ ደግሞ የገ የመጀመሪያ ፊደል ገ የደ የመጀመሪያ ፊደል ደ ይቺ የለ የመጀመሪያ ፊደል ለ አንድ ላይ ገደለ። ይቺስ ጠቅሳው ስንጽፍ ደግሞ የጠ የመጀመሪያ ፊደል ጠ
የቀ ስድስተኛ ፊደል ቅ፣ የሰ የመጀመሪያ ፊደል ሰ፣ የወም ስድስተኛ ፊደል ማለት ነው። በአንድ ላይ ስናነበው ጠቅሰው፣ ጠቅሰው። ይቺ ጨርቅ፣ ጨርቅ ብለን ስንጽፍ ደግሞ የጨ የመጀመሪያ ፊደል ጨ፣ የረ ስድስተኛ ፊደል ር፣ የቀ ስድስተኛ ፊደል ቅ፣ በአንድ ላይ ጨርቅ፣ ጨርቅ። ይችስ ጸጥታ፣ ጸጥታ ስንል የጸ የመጀመሪያ ፊደል ጸ፣ የጠ ስድስተኛ ፊደል ጥ፣ የተ አራተኛ ፊደል ታ፣ አንድ ላይ ጸጥታ፣ ጸጥታ። ከዚህ ሲቺ ገልጸው፣ ገልጸው ስንል የገ የመጀመሪያ ፊደል ገ፣ የለ ስድስተኛ ፊደል ል፣ የጸ የመጀመሪያ ፊደል ጸ፣ የወ ስድስተኛ ፊደል ው፣ አንድ ላይ ገልጸው፣ ገልጸው። ይችስ ጸጉር፣ ጸጉር ብላችሁ ስንጽፍ ወይም ስንጽፍ የጸ የመጀመሪያ ፊደል ጸ፣ ይችስ የገ ሁለተኛ ፊደል ማለት ነው ጉ፣ የረ ስድስተኛ ፊደል ር፣ አንድ ላይ ጸጉር፣ ጸጉር። ይችስ ጨካኝ፣ ጨካኝ ስንል የጨ የመጀመሪያ ፊደል ጨ፣ ይቺ የከ አራተኛ ፊደል ካ፣ የኘ ስድስተኛ ፊደል ኝ፣ በአንድ ላይ ጨካኝ፣ ጨካኝ። ይቺ የጸሎት፣ የጸሎት ስንል የየ የመጀመሪያ ፊደል የ፣ የጸ የመጀመሪያ ፊደል ጸ፣ የለ ሰባተኛ ፊደል ሎ፣ ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ የጸሎት፣ የጸሎት። ከዚህ ስንመጣ ይቺ ገልጿል፣ ገልጿል ስንል የገ የመጀመሪያ ፊደል ገ፣ የለ ስድስተኛ ፊደል ል፣ ይችስ የጠ ሰባተኛ ወይም ዲቃላ ሆይ የምንላት ጧ፣ ይቺ የለ ስድስተኛ ፊደል ል፣ በአንድ ላይ ገልጧል፣ ገልጧል። ይችስ ጠዋት፣ ጠዋት ስንል ደግሞ የጠ የመጀመሪያ ፊደል ጠ፣ የወ አራተኛ ፊደል ዋ፣ የተ ስድስተኛ ፊደል ት፣ በአንድ ላይ ጠዋት፣ ጠዋት። ይችስ ጨምሯል፣ ጨምሯል ስንል የጨ የመጀመሪያ ፊደል ጨ፣ የመ ስድስተኛ ፊደል ም፣ የረ አራተኛ ፊደል ቅርታ፣ የረ ስምንተኛ ፊደል ሯ፣ የለ ስድስተኛ ፊደል ል፣ በአንድ ላይ ጨምሯል፣ ጨምሯል። ይቺ በጠረ ስንል ይህ በ የመጀመሪያ ፊደል በ፣ የጠ የመጀመሪያ ፊደል ጠ፣ የረ የመጀመሪያ ፊደል ረ፣ በአንድ ላይ በጠረ፣ በጠረ። ከዚህ ስንመጣ ይቺ ገብቷል፣ ገብቷል ብለን ስንጽፍ የገ የመጀመሪያ ፊደል ገ፣ የበ ስድስተኛ ፊደል ብ፣ የተ የመጀመሪያ ፊደል ተ፣ የወ ስድስተኛ ፊደል ው፣ በአንድ ላይ ገብተው፣ ገብተው። ከዚህ ስንመጣ ጠባቂ፣ ጠባቂ ብለን ስንጽፍ የጠ የመጀመሪያ ፊደል ጠ፣ የበ አራተኛ ፊደል ባ፣ የቀ ሶስተኛ ፊደል ቂ፣ አንድ ላይ ጠባቂ። ይችስ ጨዋነት፣ ጨዋነት ስንል የጨ የመጀመሪያ ፊደል ጨ፣ የወ አራተኛ ፊደል ዋ፣ የነ የመጀመሪያ ፊደል ነ፣ የተ ስድስተኛ ፊደል ት፣ አንድ ላይ ጨዋነት፣ ጨዋነት። ይችስ ጸጥታ፣ ጸጥታ ብለን ስንጽፍ የጸ የመጀመሪያ ፊደል ጸ፣ የጠ ስድስተኛ ፊደል ጥ፣ የተ አራተኛ ፊደል ታ፣ አንድ ላይ ጸጥታ፣ ጸጥታ ብለን ጻፍነ ማለት ነው። አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ የአማርኛ ፊደሎችን ከሀ እስከ ፐ ያሉትን ለይተን ማወቅ ይኖርብናል ማለት ነው። ድምፃቸውን፣ ቅርጻቸውን ካወቅን በኋላ
የአማርኛን ፊደል አገጣጥሞ ለማንበብ በጣም ቀላል ይሆናል ማለት ነው። በቅርብ ቀን ማንበብ መጻፍ እንፈልጋለን የምትሉ እንዲሁም ህፃናትን ማስተማር ሆነ እናንተ መማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል መማርና መከታተል ትችላላችሁ ማለት ነው። በቀን 1 ሰዓት በመመደብ ማለትም ጠዋትም ቀንም ማታም እናንተ በተመቻችሁ ሰዓት 1 ሰዓት በማስያዝ አቀላጥፋችሁ ጎበዝ አንባቢ ጻፊ እንድትሆኑ አድርገን እናስተምራችኋለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ ደውላችሁ አናግሩን። ለዛሬ ይዘንላችሁ የመጣን የአማርኛ ቃላት ምስረታ ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘን።